ጆኒ ጁጁትሱና ሀያሲው አለማየሁ ገላጋይ አንድ ናቸው። ብዙዎቻችሁ በእርግጠኝነት ታስታውሱታላችሁ። ሚሊየም ሲገባ ያወጣ አንድ ኮሌክሽን ነበረ። እዛ ላይ እነ ቴዲ አፍሮ ጊዜ ለኩሉ፣ ኤፍሬም እና ጎሳዬ ባላገሩ የሚለው ሙዚቃ፣ እነ ጌታነህ የታደለ ሮባ ምናምን ተሰብስበው የሰሩት ኮሌክሽን ነው። እዛ ውስጥ ዮሴፍ በቀለ የሚባል አንድ ሙዚቀኛ ከፍተኛውን ትራክ የያዘው እሱ ነበር። 3 ሙዚቃዎች አሉት እና ላይፍ የሚባል መጽሔት ላይ አለማየሁ ገላጋይ ያበደ ክሪቲሲዝም ሰርቶባቸዋል። እነ ታዴን ምናምን የተወሰነ ነካ አድርጓቸው አጠቃላይ ኮሌክሽኑንም የተወሰነ ተችቶ መጨረሻ ላይ ዮሴፍ በቀለ የሚባለውን ሙዚቀኛ ንቃተ ህሊና ነው ያደረገው። በእርግጥ በጣም አስፈላጊና መሰረታዊ ሂስ ነበር አሌክስ የሰራው። ምክንያቱም ዮሴፍ የሰራቸው 3ቱ ሙዚቃዎች በሚያሳዝን ሁኔታ የተሰረቁ ሙዚቃዎች ነበሩ። በተለይ ደግሞ 3ኛው በጣም የሚያሳፍር ነበረ። እወድሻለሁ የሚለው ትራክ እወድሻለሁ የኔ ቸኮላታ ታማለሽና ላፈ ያፈጠጠ ያገጠጠ። አሌክስም እንደዛው ነው ያለው። ምን አለ እንደውም እዚህ አይነት ዘረፋ ሀገርንም ነው የሚያዋርደው። በአደባባይ የሚታወቅ ዜማን ሰርቆ የኔ ነው ብሎ ማውጣት የተሰረቀ ልብስን ለብሶ እንደመውጣት ነው። ባለቤቱ መጥቶ አደባባይ ላይ አውልቅልኝ ሊል ይችላልና መጠንቀቅ አስፈላጊ ነው ብሏል። እንደዚህ አይነት ሂሶች በጣም ደስ ይላሉ። ለሙዚቃውም ሆነ ለሌላው ዘርፍም በጣም ይጠቅማሉ ብዬ አስባለሁ። ይህንን ሂስ አሌክስ የጻፉ በብዕር ስሙ ነበር፣ አጩሌ በሚለው የብዕር ስሙ። አሌክስ እንግዲህ ብዙ የብዕር ስሞች እንደነበሩት ራሱም ኢንተርቪው ላይ ተናግሯል። አሌክሳንድሮቪች ገላግሎቪችም የእሱ የብዕር ስም ነበረ። እኔ ዛሬ ልሸልማችሁ ነው። የኢትዮጵያ ደራሲያንና ጋዜጠኞች የተለያየ የብዕር ስም ነበራቸው። ከዛ ውስጥ እኔ የሚገርመኝ ዘለሌ ዘገንፍሌ የሚለው የብዕር ስም ነው። ልድገምላችሁ አንዴ፣ ዘለሌ ዘገንፍሌ። እሱ ማን ነው? ትክክለኛ ስሙን ቀድሞ ኮሜንት ላይ ለጻፈልኝ ሰው የአለማየሁ ገላጋይ ሐሰተኛው በእውነት ስም የሚለውን መጽሐፍ እሸልመዋለሁ። ኢትዮጵያ